ቁርቁራ ቅጠል የምታገኙ ከሆነ ራሳችሁን የሚያማችሁ መጥፎ ስሜት የሚሰማችሁ ባህሪያችሁ ከበፊቱ የተለያየ ነገር በህልማችሁ መጥፎ ነገር እባብ የምታዩ ጥቁር ውሻ ወይ ጅብ የተለያየ ነገር የምታዩ ሰዎች የቁርቁራ ቅጠል የምታገኙ ከሆነ ረሱል አለይሂ ሰላቱ ወሰለም የተጠቀሙበት ያዘዙበት ቆንጆ ፍቱህ መድኃኒት ነው። 7 ፍሬ ንጹህ ቅጠል ትቆርጣላችሁ። 7 ፍሬ ንጹህ ቅጠሉ 7 ፍሬ ከዛ ተወቅጡታላችሁ። ከዛ ውሃ ውስጥ ጨምሩታላችሁ። ከዛ ከቁርአን የገራላችሁን ትቀሩበታላችሁ። ዊትር ማረጉ ስለሚወደድ ነው። 3 7 ያላችሁ ዊትር ማረጉ ይወደዳል። እንደዛ ትቀሩበትና በዛ መልኩ ያዘጋጃችሁትን ማታ በቀን አንዴ ብቻ የምትጠቀሙት የቁርቁራ ቅጠል ከሆነ ማታ ከመኝታ በፊት የምትችሉትን ትንሽ ትጠጡና ሌላውን ሰውነታችሁን